እንግዲህ ዛሬ ውድ ቤተሰቦች ሰላም በድጋሚ ላገኛት ቀጥሬያታለሁ። ቤቴ ማለት ነው። ቤቴ እንግዲህ የማገኛት ለምንድን ነው? ሰላምን ይቅርታ መጠየቅ ስላለብኝ ይቅርታ ልጠይቃት ነው። በአካል አግቻት ማለት ነው። እንግዲህ በአካል ስንገናኝ ይቅርታዬን ትቀበላለች ወይስ አትቀበልም የሚለውን ነገር እዛው አብረን እናያለን። አሁን ደውዬ እላታለሁኝ። ከውጭ አሁን ውጭ ነኝ ያለሁት፣ ወደ ቤት እሄዳለሁ ማለት ነው። ቀድሜ እዛ መድረስ ስላለብኝ ቤት ቶሎ ብዬ ሄጄ ሰላምዬን ዛሬ አገኛታለሁ። ለተፈጠረው ለሆነው ነገር ሁሉ ይቅርታ መጠየቅ ፈልጌ በአካል አግቻት ማለት ነው። ይቅርታ መጠየቅ ስለፈለኩኝ ዛሬ አገኛታለሁኝ። እንግዲህ ይቅናሽ ሀዋ በሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ምንድን ነው እሱም ሰሞኑ በተፈጠረው ነገር ሁላችሁም አይታችሁታል፣ የተፈጠረውን ነገር ማለት ነው። እንግዲህ ደግሞ ዛሬ ሰላምን ደውዬላታለሁኝ። ሰላምን አግኝቻታለሁ፣ አናግሬያታለሁ በስልክ ማለት ነው። ሰላምን ቤቴ ጠርቻታለሁኝ። አሁን ወደ ቤት ሄጄ ሰላምን አግቼ ይቅርታ መጠየቅ እፈልጋለሁ ማለት ነው። ያኔ ላደረግኩት ነገር አውቄም ባይሆንም ያኔ እንደዛ አይነት ነገር ስለተፈጠረባት አግቻት ይቅርታ መጠየቅ እፈልጋለሁ ማለት ነው። ፊት ለፊት ተገናኝተን እነሷም ትመጣለች፣ እሺ ብላለች። ቤቴን የጠራኋት አሁን ወደ ቤቴ እሄድና ሰላምን አገኛታለሁ። እርግጠኛ ነኝ መቼም ይቅርታዬን እንደምትቀበለኝ አልጠራጠርም። ምክንያቱም እኔ ይህንን ነገር እሷም ታውቃለች። በፓስፖርቷ ሆነባትና ተናዳ ሊሆን ይችላል እንጂ እሷም ታውቃለች ይህንን ነገር እኔ አውቄ እንዳላደረግኩት። ያኔ ይሄ ሁሉ ነገር ሰኢድ ነው ነገር ያበላሸው። ያጠፋው ጥፋት ሰኢድ ነው፣ እኔ አይደለሁም። ያኔ ሰኢድ ያጠፋውንም ጥፋት እንዳለ ሆኖ እኔም ያው የእሱ ጥፋት ተባባሪ ስላደረገኝ ይህንን ነገር ይቅርታ ማድረግ ማለት ስላለብኝ ይቅርታ ማለት እፈልጋለሁ ማለት ነው። ያኔ በሰው ፊት ብቻ ለእሷ ይቅርታ አይጠቅምም። ፊት ለፊት ተገናኝተን ከሰላም ጋር ስለ አንዳንድ ነገሮች ስለሌላ ነገሮችም ማውራት ይኖርብናል። ስለነዛ ነገሮችም ከሰላም ጋር ብዙ የምንነጋገራቸው ነገሮች አሉ። እሱን ለመነጋገር አብዛኛውን ደግሞ ይቅርታ ለመጠየቅ ነው የምፈልገው ሰላምም ማለት ነው። ይቅርታ ከጠየኳት በኋላ ብዙ እዛው የምንነጋገራቸው ነገሮች ይኖራሉ። በፓስፖርቱም ጉዳይ ይሁን እንግዲህ እንደሰማነው ደግሞ እንደሰማችሁት እናንተም ሰኢድ ካሜራ ካቆመ በኋላ መልሶ ፓስፖርቷን ወስዶባታል ብላለች ሱመያ። እሱ ነገር እውነት ነው። ሱመያ እንዳለችው ፓስፖርቷን ወስዶታል ሰኢድ ማለት ነው። ሰላም ትክክል ናት። እኔ ያልገባኝ ነገር ካሜራ ከቆመ በኋላ ልጅ ፓስፖርቷን ወሰደ አልገባኝም። ሰኢድን ሁሉ ነገር ለምን እንዳደረገ መጀመሪያ እሺ፣ በዛ ሰዓት ቀማት። ከቀማት በኋላ በሰው ፊት ፖሊስ አመጣች፣ እሱም ፖሊስ አመጣ፣ ተመልሶ ሰጥቷታል። ሁለተኛ እንዴት ተቀበላት የሚለው ነገር እኔን ራሴን ግራ ገብቶኛል ማለት ነው። ሁለተኛ እንዴት ተቀበላት? ለምንስ? እሷስ እንዴት ሰጠችው የሚለው ነገር እኔም ጥያቄ ሆኖብኛል ማለት ነው። አንዴ ፓስፖርቷ እጇ ከገባ በኋላ እንዴት ብላ ሁለተኛ ዙር ሰጠች? መቼም እዛ ቦታ ላይ ጠይብ በፖሊስ ነው በምንም ቀማት ድንገት ሳታስበው። ሁለተኛ ነገር ደግሞ ሰኢድ ምን አድርጓት ነው? ምን አስነክቷት ነው ፓስፖርቷን ሁለተኛ ሊቀበላት የቻለው? በምን ምክንያት ነው? እሷስ እንደዚህ አድርጋ ፓስፖርቷን ልትሰጠበት የቻለችው ምክንያት ምንድን ነው? እኔም አልገባኝም። ይሄ ትልቅ ጥያቄ ፈጥሮብኛል ማለት ምን አገኝቼ ለማንኛውም ዛሬ ሰላምን አግኝቼ ይህንን ነገር መጠየቅ እፈልጋለሁ። ከይቅርታውም በላይ ደግሞ ፓስፖርቷን እንዴት ሁለተኛ እንድትቀበላት ማወቅ በጣም እፈልጋለሁ ማለት ነው። በጣም ማወቅ እፈልጋለሁ። ለምን? አንደኛ እሱ ከእሷ ፓስፖርት ምን አለው? ምንድን ነው የሚፈልገው? እሷስ እንዴት ሁለተኛ ዙር ፓስፖርቷን ቀማት? አንዴ ከቀማት ሁለተኛ እሪ አትልም፣ አትጮህም። እዚህ ሀገር አንድ ሴት መንገድ ላይ ኡ ካለች እናቴ ሴት ወንዱ ነው ግልብጥ ብሎ የሚይዘው። ለምንስ አልጮኸችም? ለምንስ ፈራችሁ? ሰላም
እኔ ይሄ ነገር በጣም ግራ እያጋባኝ ነው። ለራሴ ራሱ ጥያቄ ፈጥሮብኛል። በስ ለማንኛውም ተገናኝተን ዛሬ ከሰላም ጋር እንድንገናኝ አድርጊያታለሁኝ። ቤት ትመጣለች። እኔም አሁን ወደ ቤት እሄዳለሁኝ። ቤት ሄጄ ሰላምን አግኛታለሁ። ሁሉንም ነገር የተፈጠረውን ነገር እጠይቃታለሁኝ ምን እንደሆነች። ያኔ ደግሞ እኔ ባደረግኩት ነገር ተቀይማለች በጣም ማለት ነው። እሱን ነገር ይቅርታ እንድታደርግልኝ ማጸናታለሁ ከልቤ ማለት ነው። እኔ ያደረግኩት ነገር ሁሉ ለኸይር እንጂ ለመጥፎ ነገር አስቤ አንድም ያደረግኩት ነገር የለም። ለመጥፎ ነገር ቢሆን ምንም ነገር አላደርግም አሁንም ወደፊትም ማለት ነው። ግን ደግሞ የሰው ልጅ ጥንቅሽ አይደለም፣ ተነክሶ አይታወቅም። ሰኢድ ድሮ የማውቀው እንደዚህ አልነበረም። አሁን ላይ ደግሞ እንደዚህ ከሆነ ምን ማድረግ ይቻላል? ችግር ነው። ሰኢድ አሁን ላይ ጤነኛ ስላልሆነ ነው ይሄንን ነገር እያደረገ ያለው እንጂ ሁላችንም እናውቀዋለን ሰኢድን እንዴት ጥሩ ሰው እንደነበረ፣ ለትዳሩ፣ ለልጆቹ፣ ለሰው ትልቅ ክብር ያለው ሰው ነበረ። አሁን ደግሞ እናቴ ሁሉንም ክብርም ሁሉንም ረስቶ በቃ ማንን መከበር እንዳለበት ማን መናቅ እንዳለበት ራሱ ለይቶ የሚያውቅ ሰው እየሆነ አይደለም። በዛ ላይ ደግሞ ሸኪ ጋር ቁርአን ቤት ይቀራበት ስል እናቴ ዘሎ ነው የሄደው። ይህንን አብዲ የሚባል ራሱ እስኪ አሁን እንኳ ቁም ነገር ስራ ቁርአን ቤት ወስደን ቁርአን እናስቀራበት እያልኩ ዛሬ ነገ እያለ እምቢ አለኝ። እስካሁን አልወሰድነውም ማለት ነው። ግን ደግሞ አብዲ የማይሆን ከሆነ ሌላ ሰው ራሱ ወይ ሀጅን ምናምን ነግሬ ለአዝም ወደ ቁርአን ቤት መወሰድ አለበት ተቀርቶበት እስኪ እንደው ከላው ላይ የሚለቅ ነገር ካለ እናያለን ማለት ነው፣ የሚቀየር ነገር ካለ። ምክንያቱም አሁን ላይ ሰኢድ እያደረገ ያለው ሀረካት ምንም ደስ አይልም በጭራሽ ከምነግራችሁ በላይ ያስጠላል ማለት ነው። ሀረካቱ በቃ ምን ልበላችሁ፣ ይሄ ሀረካት የሰኢድ ጠቢዕ አይደለም። ይሄን ሀረካት ከየት እንዳመጣ ራሱ አላውቅም። እኔ ድሮ ሰውን በቃ መርዳት፣ ሰውን ማገዝ፣ የተራበ የተጠማ ማብላት ማጠጣት የሚወድ ሰውዬ ዛሬ ላይ ግን እንደዚህ ማድረጉን አምኜ መቀበልም አቅቶኛል፣ ልቀበልም አልችልም። ምክንያቱም ይሄ የሰኢድ ባህሪ አይደለም፣ በጤናው አይደለም። ያቺ በረኪና ሚስቱ በቃ አዟዙራ አእምሮውን አናውጣ ማሰብ እንዳይችል አድርገዋለች። ልክ እንደሷው በረኪና ሆኖ ነው የመጣው ማለት ነው። ችግር በችግር እዚህም መጥቶ ይሁኛንም ችግር በችግር አደረገን። ይሄ ነገሩ ደግሞ እኔ የሚገርመኝ እኮ እሱ ከሚስትና ከልጆቹ ጋር መገናኘት ፈልጎ ሌላ የማይጠፋ ጥፋት አጥፍቶ ይዘልቀዋል ወይ ብዬ አስባለሁ ማለት ነው። ምክንያቱም አሁን ሰኢድ ይህንን ነገር ማድረግ በማያስፈልግበት ጊዜ ልጁን ሊያጣራ ልጁ አሁን ይሄን አይደለም ብሏል ማለት ነው። ምሎ ነው ይሄን አይደለም ያለው። ግን አሁን ይሄ ልጅ እቺ ሴትዮ አሁን ደግሞ የትሁን እስካሁን አላወቅንም ማለት ነው። ገና ናት። አሁን እሷን አግኝተን ማወቅ የምንፈልገው ብዙ ነገር አለ። ኢንሻአላህ እሷንም ደግሞ እናገኛታለን። ልጁ የሱ ነው ወይስ የሱ አይደለም? እሷም ሴትየዋም ልጁም ሰኢድንም አግኝተን ምርመራውን ብናካሄድ ሁሉም ነገር ያልቃል ብዬ አስባለሁኝ። አንደኛ ሰኢድን እላለሁኝ እውነትም ይሄንን ነገር እያደረገ ያለው ሰላም ላይ እውነቱ እንዳይጣራበት ነው ወይ እላለሁ። ሁለተኛ ደግሞ ወላሂ የኔ ልጅ አይደለም ስላለ ሴትዮዋን ማግኘት ይፈልጋል። እሱም ሁሉም ሰው ሴትዮዋን ማግኘት ይፈልጋል። ደግሞ ወላሂ ብሎ ይዋሻል ብዬ አላስብም። እና ወላሂ ማለት ትልቅ ቃል ነው። በወላሂ የሚሸውደን ነገር አይመስለኝም። ግን ሌላ ሀረካቱ ይህን ሁሉ ነገር ለምን እያደረገ እንደሆነ ለምን እየዘበራረቀ እንደሆነ ምንም ሊገባኝ አልቻለም። ምንም ከምነግራችሁ በላይ ማለት ነው። የድሮ ሰኢድ አይደለም። ሰኢድ እንደ ድሮ ወሳኝ ቁርጥ ውሳኔ መወሰን የሚችል ሰኢድ አልሆነም። ለምን እንደሆነ አላውቅም።